ስለዚህ ሞቅ አርጋችሁ ወደዚህ እስኪ ብሪክቲን እንደገና ጋብዙልኝ። ብሪክቲ ወደ መድረክ። መልካምነት መቼም ቢሆን መሬት አይወድቅም። በሕይወታችን የምንዘራው መልካም ፍሬ ከዓመታት በኋላ በትልቅ ደስታና በበረከት አጭደን እንደምንሰበስበው የሚያሳይ አንድ እውነተኛና መላውን የኢትዮጵያ ሕዝብ ያስለቀሰ አስደናቂ ታሪክ ዛሬ በጥበብ ሚዛናችን ላይ ይዘን ቀርበን። ባለፈው ሳምንት በሰይፉ በኢቢኤስ ፕሮግራም ላይ ቀርባ የነበረችው ብሩክታዊት ሽመልስ ወይም ብሩክቲ ያስተላለፈችው መልእክት የጀመረችው ፍለጋ ዛሬ ልብ በነካ አስደናቂ እውነታ ተቋጭቷል። ታሪኩ የሰው ልጅ ደግነት በጊዜ ብዛት እንደማይደበዝዝ ያሳየበት ሕያው ምስክር ነውና ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። ታሪኩ የጀመረው ከ12 ዓመታት በፊት ነው። ብሩክቲ ገና የ15 ዓመት ታዳጊ ያለች ከአስቸጋሪ የጉርምስና ስሜትና ከቤተሰብ ጋር በነበረ አለመግባባት ምክንያት ከሐዋሳ ተነስታ ወደማታውቀው አዲስ አበባ ትጠፋለች። በ15 ዓመትሽ ከሐዋሳ ጠፍተሽ አዲስ አበባ መጥተሽ ነበር? አዎ። አዲስ አበባ ስትደርስ የት እንደምትሄድ የት እንደምታድር ምን እንደምትበላ የማታውቀው ምስኪን ሕፃን ነበረች። በዛ የጨለማና የግራ መጋባት ሰዓት ግን ፈጣሪ አንድ መልአክ የሆነች ባለውለታ ላከላት። አንድ ሴትዮ ናት። ተለቅ ያለች ቀይ ናት። መልኳን አስታውሰዋለሁ ግን ስሟን ማስታወስ አልችልም። በአውቶቡስ ውስጥ ስቅስቅ ብላ ስታለቅስ ያገኘቻት አንዲት ደግ ሴት ታሪኳን ሳታውቅ ማንነቷን ሳትጠይቅ ዝም ብላ ወደ ቤቷ ወሰደቻት እና ከልጇ ጋር ነበር ያሳደረችኝ ለአንድ ሳምንት ሙሉ። ምን አይነት ሴት እንደሆነች አላውቅም። ያቺ ሴት በዛ ዕለት ባትደርስላት ኖሮ ዛሬ ላይ ሊኖራት የሚችለው ታሪክ ምናልባትም በጣም የሚያስለቅስና በጉልበት ወይም በወሲብ ብዝበዛ የተበላሸ ሕይወት ሊሆን ይችል ነበር። ማለት መልአክ እግዚአብሔር ነው የላከልኝ ብዬ ነው የማስበው። ምክንያቱም በዛ ሁኔታ ላይ ያቺ ሴትዮ ባትኖር ኖሮ ይህንን የዛሬ 12 ዓመታት ውለታ በውስጧ ይዛ የሴትዮዋን ስም እንኳን ሳታስታውስ ነገር ግን ባደረገችላት መልካምነት ሁሌም ታሪኳን እያሰበች ትኖር ነበር። ይህንን ደግነት እና ጥሩነት ላንቺ ያደረጉት ሴት ስማቸው አዜብ ገብረ መስቀል። ባለፈው ሳምንት በሰይፉ ሾው ላይ ይህንን ታሪክ ስትናገር በአሜሪካና በእንግሊዝ ያሉ የዚህ ደግ ሴት ቤተሰቦች ፕሮግራሙን አይተው ልክ ፕሮግራሙ እንደተላለፈ ከአሜሪካን ተደወለልን። በዚህ ሳምንት ሰይፉ ወይዘሮ አዜብና ያኔ የ4 ዓመት ሕፃን የነበረችው ዛሬ ግን የ16 ዓመት ቆንጆ ታዳጊ የሆነችው ልጇን ሰማርን ወደ መድረክ በመጋበዝ ከብሩክቲ ጋር ከ12 ዓመታት በኋላ አስገራሚና እንባን የሚጭር መግጠም ፈጥሯል። ብሩክቲ ወይዘሮ አዜብን ስታይ የተሰማት የደስታ እንባ የባለውለቷን እጅ ስትስም የነበረው ትዕይንት የማንኛውም ሰው ልብ የሚነካ ነበር። የሚገርመው ወይዘሮ አዜብ መልካምነት መለያ የሆነች ሴት ናት። ለ15 ዓመታት ያህል በቤይሩት ሊባኖስ በስደት ስትኖር በከባድ ኑሮ ውስጥ እያለች እንኳን ለብዙ እህቶች ደራሽ ነበረች። በፕሮግራሙ ላይ ሌላ እህት በላከችው አስተያየት አባቴ ታሞብኝ ድረሺ አሞኛል ብሎ በደወለኝ ጊዜ ገንዘብ አልነበረብኝ ነበር፣ አለቅስ ደረሰችልኝ። ወይዘሮ አዜብ ሳታውቃት ተደራሽ ሆና የፕሌን ትኬት በመቁረጥና ገንዘብ በማሰባሰብ ከችግር እንዳወጣቻት መስክራለች። ወይዘሮ አዜብ ግን ይህንን ሁሉ ስታደርግ ማንም ቢያገኛት በዛ ሰዓት የሚተዋት ኢትዮጵያዊ የለም። ስለዚህ ባህላችንም የኛ ባህልና ወግ ሰውን መርዳት ነው በማለት በትህትና ትናገራለች። እውነት ነው። ዛሬ ላይ ግለኝነት በሰፈነበት አንዱ ለሌላው ግድ በማይሰጥበት ዓለም ውስጥ የወይዘሮ አዜብ ያሉ ቅን ልቦች መኖራቸው ሁላችንም ትልቅ ተስፋ። የኢትዮጵያዊነት መለያዬ
ፈጣሪም የመልካምነቷን ዋጋ ከፍሏል። ዛሬ ልጇ ሰማር በስነ ምግባሯ፣ በትህትናዋ፣ በአስተሳሰቧ እጅግ የምታስቀና ጎበዝ ልጅ ሆና አድጋለች። ብርክቲም እንዳለችው የዘራኸውን ታጭዳለህ። ወይዘሮ አዜብ በትላንትናው ማንነቷ የዘራችው መልካም ስንዴ ዛሬ በልጇ ሕይወት ላይ በትልቅ በረከት በቀለ። ታዳጊ ልጆች ከቤት ሲጠፉ ክፉ ነገር ከማሰብ ይልቅ እጃቸውን ይዞ ወደ ቤተሰብ በመመለስ ምን ያህል የአንድን ሰው ሕይወት እንደሚቀይር ይህ ታሪክ ሕያው ምስክር ነው። ለወይዘሮ አዜብ አዎ፣ ፈጣሪ የደግሶችን ዘር ያብዛል። መልካምነት ለራሳችን ነው። እናንተስ በዚህ ልብ በሚነካ እውነተኛ ታሪክ ላይ የተሰማችሁን ጥልቅ ስሜት ከታች በኮሜንት መስጫው ላይ አጋሩን። ይህንን መሰል አስተማሪና እውነተኛ ታሪኮች ሁልጊዜ እንዲደርሷችሁ የጥበብ ሚዛንን ቻናል ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። እውነትን አብረን እንፈልጋታለን። ጥበብን በሚዛን እንመልከት። ጥበብ ታላቋን ታከብራለች። የጥበብ ሚዛን። ቸር ቆዩልን።